እናመሰግናለን። አዳይተን መራግብር ነው ያሉን መራግብሮችን እናስተዋውቃቸዋለን። በመጀመሪያ ያው ተሰሙ ወዳጆቻችን ይሄድና ተመዘ ምናደርገው በመቀጠል ፕሮግራሙ ምንድነው የሚለው የፕሮግራሙ መነሻ ሀሳብ አጠራረች ማለት ይገርባል። ከዛ የምስጋና ፕሮግራም አለ። ሲቀጥል የተሰማቸውን ስሜት እንዲገልጹ ከከሰም ክፍለጦር አንድ አባል ገብዘናል። እንዲሁም ከአማራ ፋኖ የራህል ዶባ አማራ ቀጠና ፋኖ እዝ ከዛም የመጡ አንድ የዞን አመራር እሳቸውን ጋብዝና በመቀጠል የመክሰስ ምረጡ ራት እንግዲህ ጊዜውን አቆይተናል። የምግብ ለልባት ፕሮግራም አለ። በመጨረሻ የሽልማት ፕሮግራም አለ። የፕሮግራሙ ፍጻሜ ይሆናል ማለት ነው። ታጭሮሻቸው መርሃ ግብር ፕሮግራሙን በኋላ መቋጠጥ በዩኒት ኮሚቴው ስም ተካተካለን። የዲና ጸሎት ለማለት መሳረጋሉሽ ለአማራ ክብር ነው አጥንታቸው ደማቸው ተሰዋጆች ራስ ለ ታር ኦሮሞታ እሺ ሽልማት ፕሮግራም እንቀጥላለን። 50 ክላስ አሁን ተወካይ በጣም እናመሰግናለን። በመቀጠል 10 አለቃ ሸዋቀና ጌሳ ሞራል ከልብ ነው የምናመሰግነው። ሞራል ግን አነስ እንግዲህ በሶስተኛ ደረጃ የነበልባል ክፍለ ጦር ሎጂስቲክ ይቅርታ አስተዳደር ነበልባል ክፍለ ጦር ምክትል አስተዳደር በላይ ነው። ተነቃቅቷል። አሁን የክፍለ ጦራችን ዋና ሎጂስቲክ ሞገስ
በመቀጠል ማርሽ ቀያሪ ብለን የምንጠራው ወጣት የክፍለ ጦራችን ዋና ህዝብ ግንኙነት አርበኛ ታደሰ ወንድሙ እሺ በጣም ደስ የሚል ነው አሁን መጨረሻ ቤቱ እስቲ ለራሳችሁ አንድ አስራካ አፋቀና ሰላም ነው ለዚህ ቀን አበቃን አደረሰን እላለሁ ያው በጣም ደስተኛ ነኝ ምንም ልል አልችልም ዞሮ አመሰግናለሁ ወዳችኋለሁ አመሰግናለሁ በጣም አዲስ ነገር ነው የተለየ ነገር ነው ደስተኛ ነኝ ለሚቀጥለው ትግላችን ሞራል የሚያነሳሳው ደስ ብሎኛል በጣም ወዳችሁ በጣም ያላወቅኩት ነገር ነው እንጂ ሞራል ያስደስታል ሞራል ደስ ብሎኛል እዚህ ያገኘሁት ውጤት ህብረተሰብ ስገባ የበለጠ ደስታ አገኛለሁ ያስባለሁ ትግላችን ትክክል የሚያስደስት ነው ያስባለሁ እንግዲህ ለቀጣይ ዓመት ያንድነትና የድል ዓመት ያድርግልን አመሰግናለሁ ደስ ለሰማህ ነገር አመሰግናለሁ ዞሮ ከፋራ ሴንትራል ኮማንድ ከማንኛ በማሻለሚ በጣም ደስ ብሎኛል እና ለመናገር በቃ ትልቅ ራዕይ ነው የሰጣችሁ ይሄን በቃ አንድነት የሚመሰረት በቃ ደስታ የሚፈጥር ከልብ እንድሰራ የሚገፋፋ ነገር ከናንተ ፍቅርና ደስታ አግኝተናል መሪዎቻችን እንወዳቸዋለን የሚል ነው እውነት ለመናገር እስካሁን ሰርተናል አሁንም ከዚህ በበለጠ ህይወታችን እስከምንሰዋ ድረስ እናንተን ይዘን ምንም የምንፈራው ነገር የለም ከዚህ የበለጠ እንድንሰራ እንድንበረታታ ጠንክረን እንድንወጣ ድርጅታችንን እንድናጠናክር ነው ያደረጋችሁት ድርጊት ስለዚህ አሁንም በእናንተ ፊት ቃል መንገባው ከዚህ የበለጠ እንደምንሰራ እሙን አለኝ አመሰግናለሁ አርበኛ ታደሰ ወንድሙ ወደ ማለት እውነት ለመናገር ዛሬ የተሰማ ነገር ከባድ ነው እንደዚህ በቃላት እንዲገለጽ አይደለም ዞሮ ግን እንግዲህ ምናልባት ከሌላ አካባቢ የመጣችሁ ትላልቅ እንግዲህ ካላችሁ እውነት ለመናገር በመጀመሪያው እንኳን ማለታችሁ ማለት እወዳለሁ ከዛ ውጭ ግን ይሄን ሽልማት እኛ እንቀበለው እንጂ ሽልማቱ በእርግጠኝነት ነው ብላችሁ ይሄን ድርጅት በዚህ ደረጃ ስናደርሰው አራስ አምስት ሰው ታዲያ ያው መሪ መሆን የሚችለው አንድ ሰው ነው የግድ ስለሚሆን በእኛ አካባቢ ደግሞ በኮርስ ስር የተደራጀው አምስት ሰው ነው ከዛ ውጭ ግን እዚህ ያለ ነው አስፈሳኒ ለኔ መሪዎች ናቸው ምናልባት የሽልማት ሲሰጡን ከሽልማቱ በስተጀርባ የሆነ መልእክት እንዳስቀመጣችሁ ግልጽ ነው ገና አደራ እንዳለብን ወደፊት ከዚህ በላይ መስራት እንዳለብን አደራ ይሰጠን ነው የሚሰማኛል ቅድም ጓደኞቹ ተገልጿል ዞሮ በመጀመሪያው ይሄን ትግል ስንወጣም ጀምሮ እስከ ሞት ድረስ ለአማራ ሕዝብ ታግለን አማራ ነፃና ልንወጣ ነበር የታገልን ትክክል ነው ምናልባት እኛ ጋር ትግሉ ቅድም ሲገለጽ እንደነበረው እና ምሳሌ ካሳ መሪስቶን ብዙ ፈተናዎች ያጋጥማሉ ለኛ ፈተናዎች ሲከብዱ እኛ ጋር መሰራጨት መርከም ሊመጣ ይችላል ግን ደግሞ ከዛ በላይ እንድንሰራ አደራ ዛሬ ተጀምሯል እውነት ለመናገር ከዚህ ወጥ ማስቻለው እስከሞት ድረስ ለማንም ምን ትውት ግን እንደምን ከእናንተ ጋር ተባብረን ነገ ተተኪ ያፈራን ይሄን ትግል ወደፊት አንድ እርምጃ ብቻ ሳይሆን እስከመጨረሻ ድረስ አሻገር የአማራ ሕዝብ ነፃ እንደሚወጣ ቃል ገባለሁ ወዳችኋለሁ አመሰግናለሁ ወደ በታቸው Hey,